ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታውቋል። በዝርዝሩ የምትሰሙት ይሆናል። የፌዴራል መንግስቱ በቅርቡ ያወጀው የደሞዝ ጭማሪ እኛን አይመለከትም በመባላቸው ከፍተኛ ተቃውሞ እያሰሙ መሆኑን ተነግሯል። በዝርዝራችን የምትሰሙት ይሆናል። አዋሽ ባንክ 25.6 ቢሊዮን ብር ትርፍ ማስመዝገቡንና ጠቅላላ የሀብት መጠኑ 442 ሚሊዮን ብር መድረሱን አስታወቀ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። አዋሽ ባንክ 25.6 ቢሊዮን ብር ትርፍ ማስመዝገቡና ጠቅላላ የሀብት መጠኑ 442 ቢሊዮን ብር መድረሱን አስታወቀ። አዋሽ ባንክ በ2017 የበጀት ዓመት በግል ባንክ ታሪክ ከፍተኛ የተባለውን 25.6 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡንና አጠቃላይ የሀብት መጠኑን 442.6 ቢሊዮን ብር መድረሱን ይፋ አድርጓል። ባንኩ ይህን ያስታወቀው ቅዳሜ ዕለት ባካሄደው የባለ አክሲዮኖች 30ኛ ዓመታዊ መደበኛ ጉባኤና 18ኛ አስቸኳይ ጠቅላላ ጉባኤ ላይ ነው። በጉባኤው የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው እንዳሉት ባንኩ በሂሳብ ዓመቱ 25.67 ቢሊዮን ብር ያልተጣራ ትርፍ አስመዝግቧል። ይህም ካለፈው ዓመት ጋር ሲነጻጸር 137 በመቶ እድገት ማሳየቱንና ከፍተኛ ትርፍ መሆኑን መግለጻቸውን ኤፍኤምሲ ዘግበዋል። በተጨማሪም የባንኩ ጠቅላላ ተቀማጭ 358.5 ቢሊዮን ብር መሆኑን ገልጸው ካለፈው ተመሳሳይ ወቅት ጋር ሲነጻጸር 125.9 ቢሊዮን እድገት ማሳየቱን ጠቁመዋል። ዋና ስራ አስፈጻሚው ባንኩ በሂሳብ ዓመቱ ከ2 ቢሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ማግኘት መቻሉንና የተሰጠ የብድር ክምችትም 20 በመቶ እድገት ማስመዝገቡንም ተናግረዋል። የባንኩ የተከፈለ ካፒታል 27.9 ቢሊዮን ብር ደርሷል ያሉት ዋና ስራ አስፈጻሚው ይህም ብሔራዊ ባንክ ነባር ባንኮች በ5 ዓመት ጊዜ ውስጥ ሊደርሱበት ይገባል ብሎ ካስቀመጠው የካፒታል መጠን የሚበልጥ መሆኑን አስረድተዋል። ባንኩ ማህበራዊ ኃላፊነቱን በመወጣት ረገድ 600 ሚሊዮን ብር ድጋፍ አድርጓል ነው ያሉት። አዋሽ ባንክ ከ15 ሚሊዮን በላይ ደንበኞች ማፍራቱና የቅርንጫፎቹን ቁጥር 989 መድረሱ ተመልክቷል። በተለያዩ የኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች የፌዴራል መንግስቱ በቅርቡ ያወጀው የደሞዝ ጭማሪ እኛን አይመለከትም በመባላቸው ከፍተኛ ተቃውሞ እያሰሙ መሆኑ ተሰምቷል። ለዚህ ውዝግብ ዋነኛ መነሻ የሆነው የፌዴራል ሲቪል ሰርቪስ ኮሚሽን የክልል መንግስት ሰራተኞች የተደራጀ ዳታ የለኝም በማለት የፌዴራሉ መንግስት ያወጀው ጭማሪ ለክልል ሰራተኞች እንደማይተገበር ማገዱ ነው ተብሏል። ይህ የኮሚሽኑ ምላሽ ተቋሙ በራሱ ይፋዊ ድረገጽ ካሰፈረው መረጃ ጋር እጅግ የሚቃረን ሆኖ ተገኝቷል። በኮሚሽኑ ኦፊሰራዊ ድረገጽ ላይ በ1900 ዓ.ም የተመሰረተው ኮሚሽኑ አጠቃላይ የመንግስት ሰራተኞች ብዛት 2,498,504 መሆኑ በግልጽ ተቀምጧል። ይህን ያህል ቁጥር ያለው የመንግስት ሰራተኛ መረጃ አለኝ ብሎ በይፋ ያወጀው ተቋም አሁን ላይ የክልሎችን ዳታ ሊያስቁም በሚል የደሞዝ ጭማሪውን መከልከሉ በሰራተኛው ዘንድ ከፍተኛ መደናገርና ቁጣን ፈጥሯል። የፌዴራል መንግስቱ ለሁሉም የመንግስት ሰራተኞች ደሞዝ ጨምሬያለሁ ቢልም አስፈጻሚው ኮሚሽን ይህን መረጃ በመያዝ ለክልሎችና ከተማ አስተዳደሮች ተግባራዊ ማድረግ ባለመቻሉ የክልል መንግስታት ከሰራተኞቻቸው በኩል በከፍተኛ ጫናና ተቃውሞ ውስጥ መግባታቸው ተገልጿል። ይህም በክልል ቢሮዎችና በፌዴራል ሲቪል ሰርቪስ ኮሚሽን መካከል ከፍተኛ ሰጥ ገባና ውጥረት እንዲፈጠር ምክንያት ሆኗል። ይህ ከፍተኛ ተቃዋማዊ ክፍተትና ያስከተለው ቀውስ የኮሚሽኑን የበላይ ኃላፊ ስልጣንም ጥያቄ ውስጥ የከተተ ይመስላል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር የሆኑት ዶክተር መኩሪያ ኃይሌ ይህን ግዙፍ የዳታ ልዩነትና ያስከተለውን ሀገራዊ ቀውስ እንዴት እንደሚፈቱት እንዲሁም በቦታቸው መቀጠል አለመቀጠላቸውም ጥያቄ ውስጥ መግባቱ የተነገረ ነው። በከፍተኛ የኑሮ ውድነት እየተፈተነ የሚገኘው የመንግስት ሰራተኛ ይህን የደሞዝ ጭማሪ ተስፋ አድርጎ ሲጠብቅ መቆየቱ አሁን የተፈጠረው መዘግየትና ተቋማዊ ውዝግብ ተቃውሞዎቹን የበለጠ ሊያሰፋው እንደሚችል ስጋት ተፈጥሯል።
የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። ዘለግ ባለውና በትግረኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን እንዲወጣ ጥሪ አቅርቧል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮም ምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ ወጥነቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፈዋል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝ አስረድቷል። ከዚህም ጋር በተያያዘ የከፋ መስዋዕትነት እንዲከፍል ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚያመላክት አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርቧል።